empty set any set which does not have any elements or any member ሚሆን ከሆነ we call it empty set። ለምሳሌ empty set እንደዚህ አድርገን በዚህ መልኩ ሲምቦላይዝ ማድረግ እንችላለን ወይም ደግሞ በዚህ ሲምቦል ማስቀመጥ እንችላለን ማለት ነው። empty set finite set የምንለው a set which have finite number የሆነ ቋሚ የሆነ ኤሌመንት ያለው ቋሚ ስንል የሆነ የሚታወቁ ቁጥሮች አሉት። ለምሳሌ a ብለን b ብንወስድ ለምሳሌ a እንወስደናል። b ብንወስድ b ብለን ለምሳሌ 1 2 3 እነዚህን ብንወስድ አሁን እነዚህ ፋይናይት ነምበር ወይም 1 2 3 ናቸው የሚታወቁ 1 2 3 የሆኑ ቁጥር ናቸው ማለት ነው። ስለዚህ እነዚህ ፋይናይት ሴት ይባላሉ። ፋይናይት ሴት ነው። ኢንፋይናይት የምንለው ግን የሚቀጥል መጨረሻው የማይታወቅ ነው። ለምሳሌ ሴት ኦፍ ናቹራል ነምበር ብንወስድ ሴት ኦፍ ናቹራል ነምበር ሲ ሴት ኦፍ ናቹራል ነምበር 1 2 3 ዶት 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 ይቀጥላል ማለት ነው። ስለዚህ ይሄኛው ምንድነው የሚሆነው? ኢንፋይናይት ሴት ይሆናል ማለት ነው። ኢንፋይናይት መጨረሻው ስለማይታወቅ ኢንፋይናይት ይሆናል። ይችኛዋ ግን ፋይናይት ናት መጨረሻ ስላላት ማለት ነው። ሰብሴት የምንለው ለምሳሌ ይችኛዋ ቢ 1 2 3 ነች አይደለ? ሲ ጋር ስንመጣ ደግሞ 1 2 3 ብላ ትቀጥላለች መጨረሻው አይታወቅም ማለት ነው። ስለዚህ ምንድነው እዚህ ጋር ለሚሆነው ቢ ሰብሴት ኦፍ ሲ ማለት እንችላለን ማለት ነው። ቢ ሰብሴት ኦፍ ሲ አሁን ይችኛዋ ሰብሴት ማለት በዚች ነው ሲምቦላይዝ የምትሆነው ማለት ነው። ሰብሴት ማለት በዚች ነው ሲምቦሏ ይች ነች ማለት ነው። ሲንጽፋችሁ ከታች ፖይንት እንደዚች ነገር ስታደርጉባት ጭረት ነገር ምን ትሆናለች? ዛት ሲምቦል ኦፍ ሰብሴት ትሆናለች ማለት ነው። ስለዚህ አሁን እዚህ ጋር ላይ ቢ ላይ ያሉ ኤሌመንቶች በሙሉ ሲ ውስጥም ይገኛሉ ማለት ነው። ሲ ውስጥም ይገኛሉ ማለት ነው። ስለዚህ ቢ ሰብሴት ኦፍ ሲ ብለን በዚህ መልኩ እናስቀምጣለን ማለት ነው። ፕሮፐር ሰብሴት ማለት ደግሞ ምንድን ማለት ነው? ፕሮፐር ሰብሴት ይሄኛው እንዳለ ሆኖ አሁን ይሄ ይችኛዋ ማለት ነው። ሲ በሙሉ ቢ ውስጥ ሊገቡ አይችሉም ማለት ነው። እነዚህ ሲ ውስጥ ያሉት ቢ ውስጥ ሊገቡ አይችሉም፣ ግን ቢ ሲ ውስጥ ሊገባ ይችላል። ግን ይሄኛው እዚህ ውስጥ መግባት አይችልም። ስለዚህ ምን ማለት እንችላለን ማለት ነው? ፕሮፐር ሰብሴት ሊሆን ይችላል። ይሄኛው ይችኛው እዚህ ውስጥ መግባት ስለምትችል ቢ ፕሮፐር ሰብሴት ኦፍ ሲ ሊሆን ይችላል። ፕሮፐር ሰብሴት የምንለው ደግሞ በዚህኛው ሲምበል ብቻ ነው። ልዩነታቸው ምንድነው? ይቺ ከታች ጭረት አላት ማለት ነው። እንደዚህ ይችኛዋ ጭረት የላትም ማለት ነው። ሲምበላቸው ይሄ ነው። ፕሮፐር ሰብሴት ከተባለ ይቺ ነች፣ ሰብሴት ከተባለ ይቺ ነች። ልዩነታቸው ምንድነው? ይችኛዋ እዚህ ውስጥ መግባት የምትችል ከሆነ ሰብሴትም ሊሆን ይችላል፣ ፕሮፐር ሰብሴትም ሊሆን ይችላል። ግን ይችኛዋ ወይም ደግሞ ይችኛዋ ሄዳ እዚህ ውስጥ መግባት ካልቻለች ፕሮፐር ሰብሴት ነው የሚሆነው ማለት ነው። ፕሮፐር ሰብሴት ነው የሚሆነው። ስለዚህ ምንድነው አሁን የምንለው? ይችኛዋ ቢ ኢዝ ፕሮፐር ሰብሴት ኦፍ ሲ ነው። ግን ሲ ፕሮፐር ሰብሴት ኦፍ ቢ ሊሆን አይችልም። ይችኛዋ ሊሆን አይችልም። ሲ ካንኖት ቢ ፕሮፐር ሰብሴት ኦፍ ቢ። ይችኛዋ ሲ መጣ ቢ ውስጥ ልትገባ አትችልም ማለት ነው። ስለዚህ ይሄ ልዩነታቸው ምንድነው? ይችኛዋ ሰብሴት የምንለው ይችኛዋ እዚህ ውስጥ ልትገባ ትችላለች ማለት ነው፣ ትካተታለች። ይቺ ፕሮፐር ሰብሴት ከሆነ ግን ትገባለች፣ ግን ይችኛዋ ደግሞ ሄዳ እዚህ ውስጥ ልትገባ አትችልም ማለት ነው። ልዩነታቸው ይሄ ነው። ይሄ ይቺ መጣ እዚህ ውስጥ ትገባለች አይደል? ስለዚህ ሰብሴት ሊሆን ይችላል። አሁንም ይቺ መጣ ልትገባ ትችላለች። ፕሮፐር ሰብሴትም ሊሆን ይችላል። ግን ልዩነቱ ምንድነው? ይችኛዋ መጣ እዚህ ውስጥ ልትገባ አትችልም ማለት ነው። ልትገባ አትችልም። ዛት ሚንስ ሲ ካንኖት ቢ ፕሮፐር ሰብሴት ኦፍ ቢ ልትሆን አትችልም ብለን በዚህ መልኩ ዲስክራይብ ማድረግ እንችላለን ማለት ነው። ላይክ ፎሎ ሼር ማድረግ እንዳይረሳ። ቴንክ ዩ